ሰላም ብለናል። ይህ የአዋሽ ፋይናንስ ግሩፕ የስልጠና ቦታ የምናሰለጥነው ቦታ ነው። አሁን መረጃዎችን አካፍላቸዋለሁ። በዓለም ላይ የሚነገዱ ብዙ ፕሮዳክቶች አሉ። ከዛ ውስጥ ስታክ ማርኬት፣ ቦንድ፣ ክሪፕቶ፣ ፎሬክስ የመሳሰሉት በጣም በዓለም ላይ ይነገዳሉ። የእኛ ማህበረሰብ ደግሞ እንደዚያ ንግድ ውስጥ ከመግባቱ በፊት ምን መደረግ አለበት የሚለውን አንድ ባንድ ላካፍላችሁ ፈልጋለሁ። ከዛ ውስጥ የመጀመሪያው ትክክለኛ መረጃ ማግኘት፣ ስለዛ ፕሮዳክት ማጥናት፣ ስለዛ ኢንፎርሜሽን ማወቅ። የሆነ ኢንፎርሜሽን ያስፈልገናል ከመግባታችን በፊት። በሁለተኛ በኩል ደግሞ ፕላትፎርሞቹ የሚከፈቱበት ቦታ በጣም ወሳኝ ናቸው። ለምሳሌ በተለያዩ አገር ውስጥ የሚነገዱ ፕሮዳክቶች ለምሳሌ ፎሬክስ፣ ቦንድ፣ ክሪፕቶ የመሳሰሉት አሉ። አሁን በአሜሪካን ለምሳሌ ኮይንቤዝ አለ፣ ክሪፕቶ ከረንሲን የሚያስነግድ ህጋዊ የሆነ ካምፓኒ፣ ሌጋል የሆነ ሞኒተር የሚደረግ ፕላስ ደግሞ ለክሪፕቶ ከረንሲዎች ለሚጠፉት የተወሰነ ኢንሹራንስ ያለውና የተወሰነ ዲፓርትመንቶች ያሉት እዛ ውስጥ ገብታችሁ ተመዝግባችሁ በህጋዊ መሰረት ስትመዘገቡና አካውንት ከፍታችሁ ሌጋል በሆነ በኩል ትሬድ ማድረግ ስትችሉ እሱ 100% ራሳችሁ የምትቆጣጠሩት ይባላል ማለት ነው። ሌሎችም ስታክም፣ ቦንድም፣ ክሪፕቶም፣ ፎሬክስ የመሳሰሉ ሁሉም አንድ አይነት ወይ ደግሞ የተለያየ ቦታ የሚያስነግዱ ቦታ አለ። እሱን እዛ ከፍታችሁ አካውንት ከፍታችሁ እዛ ውስጥ ኢንቮልቭ ማድረግ የመጀመሪያው ስቴፕ ነው ማለት ነው። ቀጥሎ ደግሞ እዛ ውስጥ ስትገቡ ደግሞ እንዴት አድርጎ ይሄ ነገር ይነገዳል? በተለያየ በኩል ነው የሚነገደው። የሚነበብ ቻርት አለ፣ ኒውስ አለ፣ ብዙ ነገሮች አሉ። እዛ ውስጥ እውቀት ያስፈልጋል። ለምን እዚህ ዓለም ውስጥ ገብተው የሚነግዱት ብዙ የዓለም ሰዎች ስለሆነ እዛ ውስጥ ማርኬቱ አፕ ዳውን ስለሚያደርግ ያን መረጃ ማግኘት የመጀመሪያው ወይ ደግሞ በጣም አስፈላጊ ከሆኑ ፓርቶች ውስጥ አንዱ ነው ማለት ነው። ይሄን ካወቅን አሁን ምን እንደሚነገድ ደግሞ ፕሮዳክቶችን ሰሌክት እናደርጋለን። ለምሳሌ ስታክ፣ ቦንድ፣ ክሪፕቶ፣ ፎሬክስ እዛ ውስጥ ራሳቸው በጣም ብዙ ቦታ አላቸው፣ ብዙ ዲፓርትመንቶች አላቸው፣ ወይ ደግሞ ብዙ አይነት የፕሮዳክት አይነቶች አላቸው። ለምሳሌ አግሪካልቸር ብንወስድ አግሪካልቸር ውስጥ በጣም ብዙ አለ። የከብት አለ፣ የቡና አለ፣ በቆሎ አለ፣ ከብት ስጋ አለ፣ እንደዚያ የመሳሰሉት አለ። ሜታል ጋር ብንሄድ ደግሞ ወርቅ አለ፣ ሲልቨር አለ፣ እንደዚህ የመሳሰሉት አሉ። ወደ ፎሬክስ ጋር ደግሞ ብንሄድ ደግሞ ፎሬክስም የተለያዩ አገሮች ገንዘብ አለ፣ ከዶላር ጋር አጌንስታን አድርጎ የሚነገዱ ፕሮዳክቶች አሉ። ይሄ ሁሉ በእያንዳንዱ ካታጎሪ ውስጥ ያሉ ናቸው። ስታክ ማርኬት ብትሄዱ ደግሞ ስታክ ማርኬት ማለት ሼር ማለት ነው። እዛ ውስጥ ደግሞ የተለያየ የካምፓኒዎች ሼር አለ። ለምሳሌ በአሜሪካን ሀገር አፕል፣ ጉግል፣ ፌስቡክ፣ ወልማርት የሚባሉ እንደ ማክዶናልድ በጣም ብዙ ቲሞቢል በጣም ብዙ የሆኑ ከ9,000 በላይ የሆኑ ፕሮዳክቶች ወይ ደግሞ ስታኮች ይነገዳሉ ማለት ነው። እነዚህም ደግሞ እንዴት ይነገዳሉ? የራሳቸው የሆነ አካሄድ አላቸው። ለምሳሌ ስታክ ማርኬትን ከወሰድን ሁሉም ስታክ ማርኬቶች የራሳቸው አላቸው ፐርፎርማንስ። ለምሳሌ አፕል፣ ጉግል፣ ወልማርት፣ ተስላ፣ ፌስቡክ የየራሳቸው አላቸው። ኡበር የየራሳቸው አላቸው ፐርፎርማንስ። በዛ መሰረት ኢንቨስተሮች እዛ ውስጥ ገብተው የመግዛት ወይ ደግሞ